ሰላም እንዴት ናችሁ? ይህ ከዩኒቨርሳል የማማከርና ስልጠና አገልግሎት ድርጅት ነው። ድርጅታችን በተለያዩ የሙያ ዘርፎች የአጫጭር ጊዜ ስልጠናዎችና የማማከር አገልግሎቶችን ይሰጥ ይገኛል። ስለዚህ አገልግሎት የምትፈልጉ ደንበኞቻችን በ0933884400 እንዲሁም ደግሞ በ0911972393 በመደወል በኦንላይን ወይም ደግሞ በአካል የተለያዩ አገልግሎቶችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ይህ የመጀመሪያውን የኤስፔሲኤስ ስልጠና ክፍላችን ነው። በስልጠና ውስጥ 3 ዋና ዋና ነገሮች እናያለን። በመጀመሪያ የዳታ ቪው እና የቫሪያብል ቪው ልዩነት ምንድነው የሚለውን እናያለን ማለት ነው። በሁለተኛ ቫሪያብል ቪው እንዴት ሴትአፕ መስራት እንችላለን፣ ቫሪያብሎች እንዴት ሴት ማድረግ እንደምንችል በሁለተኛ እናያለን። መጨረሻ ላይ ደግሞ ዳታ ከተለያዩ ለምሳሌ ከኤክሴል እና ከወርድ እንዴት ወደ ኤስፔሲኤስ መውሰድ እንደምንችል አሳያችኋለሁ ማለት ነው። ስለዚህ በመጀመሪያ እንዴት ዳታ ቪው እና ቫሪያብል ቪው መጠቀም እንችላለን ወይም ደግሞ የሁለቱ ልዩነት የዳታ ቪው እና የቫሪያብል ቪው ልዩነት ምንድነው የሚለውን እናያለን ማለት ነው። ስለዚህ ፕራክቲካሊ ከኔ ጋር እየሰራን ስለምንሄድ ይህን ስልጠና የምትከታተሉ ደንበኞቻችን በቀጥታ ይህን ስልጠና ብቻ በመከታተል ዳታችሁን ወይም ደግሞ ሪሰርቻችሁን በምትሰሩበት ጊዜ ኤስፔሲኤስን ተጠቅማችሁ ዳታ አናሊሲስ መስራት የምትችሉ መሆኑን ገልጻለሁ ማለት ነው። ስለዚህ የመጀመሪያው ስራ የኤስፔሲኤስ ሶፍትዌር ኮምፒውተራችን ላይ ከጫንን በኋላ በመክፈት 2 ቪው እናገኛለን። መጨረሻ ላይ በግራ በኩል መጨረሻ ጠርዝ ላይ የምናገኛቸው 2 ቪውስ አሉ። የመጀመሪያው ዳታ ቪው ነው፣ ሁለተኛው ደግሞ ቫሪያብል ቪው ነው። ስለዚህ ከየት ነው መጀመር የምንችለው? የቫሪያብል ቪው እና የዳታ ቪው ልዩነት ደግሞ ምንድነው የሚለውን በደንብ እናያለን ማለት ነው። ስለዚህ ቫሪያብል ቪው የቫሪያብሎችን ባህሪ የምንወስንበት ፓርት ነው ማለት ነው። ዳታ ቪው ደግሞ ዳታዎችን ከሰበሰብን በኋላ ዳታ ቪው ላይ ሄደን ዳታዎችን የምናስገባበትና ዳታውን የምናይበት ክፍል ነው ማለት ነው። ስለዚህ ዳታዎችን የምናየው የት ጋ ነው? ዳታ ቪው ላይ ነው። እንዲሁም ደግሞ ዳታዎችን ማስገባት ስንፈልግ የት ጋ ነው የምንሄደው? ዳታ ቪው ላይ ነው የምንሄድ ማለት ነው። የቫሪያብሎችን ባህሪ ደግሞ ወይም ደግሞ ካራክተሪስቲክስ የምንወስነው በቫሪያብል ቪው ላይ ነው ማለት ነው። ስለዚህ የሁለቱ ልዩነት ይህን ይመስላል። ቫሪያብል ላይ 11 ፊልዶች አሉ። እነዚህን 11 ፊልዶች ሌላ ቦታ ላይ ማግኘት አንችልም። ለምሳሌ ዳታ ቪው ላይ ብንሄድ ኔም ሚል አናገኝም ወይም ደግሞ ታይፕ ሚል አናገኝም። ስለዚህ የመጀመሪያ አንድ ሰው መስራት ያለበት ነገር የት ጋ ነው ማለት ነው? ቫሪያብል ቪው ላይ ያሉ ነገሮችን ነው መጀመሪያ መስራት ያለበት ማለት ነው። ቫሪያብል ላይ ያሉ ነገሮችን ሳንሰራ ቀጥታ ዳታ ቪው ላይ መሄድና መስራት አንችልም ማለት ነው። ስለዚህ እነዚህን 11 ነገሮች በቫሪያብል ቪው ላይ የምናገኛቸውን 11 ፊልዶችን መጀመሪያ ምንነታቸውን እናያለን። ከዛ በኋላ ደግሞ ኤግዛምፕሎችን እየሰራን ዳታ ቪው ላይም ያሉ ነገሮችን እናያለን ማለት ነው። የመጀመሪያው ፊልድ ኔም ነው የሚለው። ኔም ማለት የቫሪያብሉ ስም ማለት ነው። ስለዚህ መጀመሪያ ዳታ በሰበሰባችሁበት ኩዌስችነር ወይም ደግሞ መጠይቅ በዛ መሰረት ነው የምትሰሩት እዚህ ጋር ቫሪያብል ላይ ማለት ነው። ለምሳሌ የመጠይቃችን የመጀመሪያው ጥያቄ ጀንደር ሊሆን ይችላል። ሲሆም እናንተ ጋር ወይም ደግሞ ዳታ የሰበሰብንበት የመጀመሪያው ኩዌስችነራችን ላይ ያለው ጥያቄ ጀንደር የሚሆን ከሆነ ስለዚህ ኔም የሚለው ላይ መጀመሪያ ስራችን ጀንደር ብለን አሁን ባሳየዋችሁ መንገድ ጀንደር ብለን እንጽፋለን ማለት ነው። ስለዚህ ጀንደር ብለን እንጽፋለን። ይህን ከጻፍን በኋላና ኢንተር ካልነው በኋላ ሌሎችም ነገሮች ይመጣሉ። እያንዳንዱን እያየን እንሄዳለን። ነገር ግን ኔም የሚለውን መጀመሪያ ስለዚህ ኔም የሚለው በአጭሩ የቫሪያብላችን ምን እንደሆነ የምንገልጽበት ነው። ይሄ ኔም የሚለው ስፔሻል ካራክተሮችን አይቀበልም። በአልፋቤት ነው መጀመር ያለበት። ለምሳሌ በቁጥሮች መጀመር አንችልም። እንዲሁም ደግሞ ስፔሻል ካራክተርስ ወይም ደግሞ ለምሳሌ የመሰላል ምልክት፣ ኮከብ ምልክቶችን እነዚህ ነገሮችን መጠቀም አንችልም ወይም ደግሞ ለስም መጠቀም አንችልም። ስለዚህ ሌላ ባዶ ቦታዎች ደግሞ ስፔስ መጠቀም አንችልም። ስፔሶችን እዚህ ጋር መጠቀም አንችልም። ስለዚህ በአጭሩ የቫሪያብሉን ስም የምንጽፍበት ቦታ ምን ይባላል ማለት ነው? ኔም የሚለው እሱን ነው የሚያሳየን ማለት ነው። ስፔስ አይቀበልም። ስፔሻል ካራክተሮችንም እዚህ ጋር መጠቀም አንችልም። ስለዚህ በአጭሩ የቫሪያብላችን ምንነት ምንገልጽ ለምሳሌ ኤጅ ከሆነ ኤጅ፣ ጀንደር ከሆነ ጀንደር። ለምሳሌ ሁለተኛው ቫሪያብል ደግሞ ኩዌስችነራችን ላይ ያለው ሁለተኛው ጥያቄ ኤጅ ከሆነ ስለዚህ ኤጅ በማለት ሁለቱን ስሞችን አሁን እንዳሳየኋቸው መጻፍ እንችላለን ማለት ነው። በሁለተኛ ደረጃ ላይ የምናገኘው ታይፕ ነው። ታይፕ ማለት የዳታው ባህሪ ነው። ምን አይነት ዳታ ነው ማለት ዳታ ቪው ላይ የምንሞላው ባህሪ ነው ይሄ ታይፕ የሚለው ማለት። ለምሳሌ በቁጥር ነው መሙላት የፈለግኩት ኦር ደግሞ በቴክስት ወይም ደግሞ ስትሪንግ ነው ወይም ደግሞ በዴት ነው። እነዚህን መወሰን አለብን። ለምሳሌ ጀንደር የሚለውን ክሊክ ስናደርግ ታይፕ በጣም ብዙ አይነት ነው ያለው። ለምሳሌ ኒውሜሪክ ነው የሚለው፣ ኮማ፣ ዶት ብዙ ጊዜ የምንጠቀማቸው ለምሳሌ ኒውሜሪክ፣ ስትሪንግ ወይም ደግሞ ዴት ፎርማት ሊሆን ይችላል። ኦፍኮርስ እንደ ዳታችን ባህሪ ወይም ደግሞ እንደ ሪሰርቻችን ባህሪ የተለያየ ሊሆን ይችላል። ግን በዋናነት በብዛት የምንጠቀመው ኒውሜሪክ ሊሆን ይችላል ወይም ደግሞ ስትሪንግ ሊሆን ይችላል ኦር ዴት ታይፕ ሊሆን ይችላል። ኒውሜሪክ ማለት ቁጥሮችን ነው
ለምሳሌ ዳታ ቪው ላይ ይሄንን ዳታ የምሞላው በቁጥሮች ነው ማለት ነው። 1 2 ወይም ደግሞ ሌሎችን ቁጥሮችን ተጠቅመን እንሞላለን ማለት ነው። ስትሪንግ ከሆነ ደግሞ ቴክስቶች ናቸው ማለት ነው። ለምሳሌ ጀንደር ለሚለው ሁለቱንም መጠቀም ትችላላችሁ። ለምሳሌ መጀመሪያው ስትሪንግ ብናደርገው ስትሪንግ ሆነ ማለት እዛ ዳታ ቪው ላይ ሄደን ለምሳሌ የመጀመሪያው ሰው ሜል ከሆነ ሜል ብለን መጻፍ እንችላለን። ሁለተኛው ሰው ደግሞ ፊሜል ከሆነ just we can write ይህንን ቴክስት መጻፍ እንችላለን፣ ፊሜል ብለን መጻፍ እንችላለን። ሶስተኛው ሰው ሜል ከሆነ አሁንም ሜል ብለን በቴክስት መጻፍ እንችላለን። ምን ስላልኩት ነው? ምንድን ያልኩት መጀመሪያ ላይ ስትሪንግ ነው፣ የዚህ ዳታ ባህሪ ስትሪንግ ነው ያልኩት። ኒውሜሪክ ቢሆንስ? እስኪ ኒውሜሪክ እናድርግና ያለው ልዩነት እንዴ። አሁን ቀየርኩትና ዳታ ታይፑን ኒውሜሪክ አደረግኩት። ሰው ሌድ ዛጋ ጀንደር የሚለው አሁን እነዚህን ቅድም የጻፍኩትን ነገር ያጠፋዋል። ለምን? የዳታ ባህሪው ምን ብየዋለሁ? ኒውሜሪክ ነው ብየዋለሁ። ስለዚህ አሁን ሜል ወይም ደግሞ ፊሜል ብዬ መጻፍ፣ እስኪ ኔም ፊሜል ብዬ ልጻፍ እዚህ ጋር። ስለዚህ መጻፍ አልችልም። ለምን? ምን ስላልኩት ኒውሜሪክ ነው ያልኩት። ሰው ምን ዳታ ብቻ ነው እዚህ ጋር ሊቀበል የሚችለው? 1 ወይም ደግሞ 2 ሚሉ ኒውሜሪካል ዳታዎችን እዚህ ጋር መሙላት ትችላላችሁ ማለት ነው። ስለዚህ ታይፕ የሚለው የምሞላው ዳታ ቪው ላይ የምሞላው ዳታ ታይፕ ነው የሚወስነው ማለት ነው። ሶስተኛ ዊድስ ነው። ዊድስ ማለት በተለይ ይሄ ዊድስ የሚለውን ናምበር ኦፍ ካራክተርስ ወይም ደግሞ ናምበር ኦፍ ዲጂትስ ነው የምታዩት ማለት ነው። ለምሳሌ እዚህ ጋር ባይ ዲፎልት 8 ነው የሚለው። ይህን እንደ ዳታው ባህሪ መቀያየር እንችላለን። በተለይ ደግሞ ስትሪንግ ለሆኑ ቫሪያብሎች እዚህ ጋር ጥንቃቄ ማድረግ አለብን። ይህንን ለምሳሌ ዊድስ የሚለውን ለምሳሌ ይህንን ዳታ ታይፑን ለምሳሌ ስትሪንግ እናድርገውና የዳታ ታይፑን አሲዩም ስትሪንግ አደረግኩት። ዊድስ የሚለውን ለምሳሌ 1 አደረግኩት። እስኪ ዳታ ቪው ላይ ሄደን 2 ዲጂቶች እንሙላ። 2 2 2። ስለዚህ ከ1 ዲጂት በላይ መጻፍ አልችልም። ዜጋውን አንድ ዲጂት ብቻ ነው መጻፍ የምትችሉት። ለምንድን ነው 1 ዲጂት የምንጽፈው? ምን ብየዋለሁ? ዜጋ ዊድዙን ስንት አድርገዋለሁ? 1 ስላደረግኩት ማለት ነው። ኦኬ 2 ላድርገው። እስኪ 2 ላድርገውና ዳታ ቪው ላይ ሄጄ እስቲ 2 ቁጥሮችን ልጻፍ። 1 2 በቃ 2 ቁጥሮችን ይፈቅድልኛል። ከዛ በላይ ግን ከ2 ዲጂት በላይ ወይም ደግሞ ከ2 ካራክተር በላይ መጻፍ አልችልም ማለት ነው። ስለዚህ እዚህ ጋር የምታዩት the number of digits or ደግሞ the number of characters ዛ ዳታ ቪው ላይ የምጽፈውን number of characters ወይም ደግሞ number of digits ነው የሚወስነው ማለት ነው ዊድስ የሚለው ማለት ነው። ዴሲማልስ የሚለው the number of decimals ወይም ደግሞ the number of decimal places ቁጥሩ የሚያስፈልገው decimal place of course for string variables string ለሆኑ ቫሪያብሎች by default decimal placeአቸው 0 ነው የሚሆነው። ይሄን ደግሞ መቀየር አንችልም። ስለዚህ by default the decimal place for string variables is 0 ማለት ነው። ስለዚህ ኒውሜሪክ ከሆነ እንደ ዳታችን ባህሪ የሚያስፈልገውን የናምበር ኦፍ ዴሲማልስ ማስተካከል እንችላለን። ለምሳሌ 1 ማለት እንችላለን ወይም ደግሞ 2 ማለት እንችላለን። ከረንሲዎች ከሆኑ ለምሳሌ 2 ዴሲማል ፕሌስ ያስፈልጋቸዋል ኦር ከዛም በላይ እንደ ፍላጎታችን ማድረግ እንችላለን። ነገር ግን አሁን ጀንደር ለሚለው ዴሲማል ፕሌስ አያስፈልገውም። ስለዚህ 0 አደረግኩት። ይሄ ዴሲማል ፕሌስ 2 ማድረገው ከሆነ ለምሳሌ 2 እናድርግና እስኪ የሚኖረውን 2 አደረግን። ስለዚህ 0 የሆነውን 2 ላድርገው። ሶ ካልኩት ናምበር ኦፍ ዴሲማል ፕሌስስ ማለት ነው። ስለዚህ 2 ካልኩት ምንድነው የሚያስፈልገው? እዛ ዳታ ቪው ላይ ሄደን የምንጽፈው ቁጥር ስንጽፍ ናምበር ኦፍ ዴሲማል ፕሌስ ስንት ይሆናል ማለት ነው? 0.00 ኦር ደግሞ ሌላ ፖይንቶች የሚኖሩ ከሆነ እነሱን እንጽፋለን ማለት ነው። ስለዚህ ፎር ኒውሜሪክ ቫሪያብልስ እዚህ ጋር ዲጂቱን ስንት ብለነዋል? 2 ብለነዋል። ስለዚህ ዲጂቱን ለምሳሌ 4 5 እናደርግና ናምበር ኦፍ ዴሲማል ፕሌሱን ማስተካከል እንችላለን። ሰው እዚህ ጋር አሁን ቁጥሮችን ስንጽፍ ለምሳሌ 2 ብዬ ስጽፍ ዴሲማል ፕሌሶችን ያስቀምጥልኛል ማለት ነው። ስለዚህ እዚህ ጋር የምታገኙት ናምበር ኦፍ ዴሲማል ፕሌስ 2.00 የሚለው ምን ስላደረግኩት ነው ማለት ነው? ዴሲማል ፕሌሱን እዛ ጋር 2 ስላደረግኩት ማለት ነው። ኦኬ 0 ባደርገውስ? 0 ላድርግና ቫሪያብሉ ላይ ናምበር ኦፍ ዴሲማል ፕሌስ 0 ላድርግና ዳታ ቪው ላይ ሊድና ያለውን ነገር ላይ። ስለዚህ እዚህ ጋር ናምበር ኦፍ ዴሲማል ፕሌስ 0 ነው ማለት ነው። ስለዚህ ዴሲማል ፕሌስ የሚለው ይሄን ነው። ከረንሲዎች ከሆኑ 2 ማድረግ ትችላላችሁ። ሌሎችን ግን 0 ማድረግ አለባችሁ። ለስትሪንግ ቫሪያብሎች ባይ ዲፎልት ዴሲማል ፕሌሳቸው 0 ነው ማለት ነው። አምስተኛ ላይ የምናገኘው ፊልድ ምንድነው? ሌብል ነው። ሌብል ማለት which is the full description of variables ስፔሶችን ይቀበልናል። ሙሉ በሙሉ ቫሪያብሎችን ዲስክሪፕሽን የምንጽፈው ሌብል ላይ ነው። ወይም ደግሞ ኮፒ አድርገን ከኮሽነራችን ላይ ኮፒ አድርገን እዚህ ጋር ፔስት ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር ጀንደር ኦፍ ሪስፖንደንትስ ብለን መጻፍ እንችላለን። and second age of respondents። ስለዚህ
እዚህ ጋር ምንድነው ሙሉ ስፔሶችን ይቀበላል። ሙሉ በሙሉ ስፔሻል ካራክተሮችን የፈለግነውን ነገሮችን እዚህ ጋር መጻፍ እንችላለን ማለት ነው። ወይም ደግሞ ቀላል የሚሆነው ኩዌሽነራችንን ሙሉ በሙሉ ኮፒ አድርገን እዚህ ጋር ፔስት ማድረግ ማለት ነው። ስለዚህ which is the full description of variables ማለት ነው። ሶስተኛ ላይ values ነው። values በነገራችን ላይ for categorical variables ነው የሚጠቅመው። ምክንያቱም እዚህ ጋር ኮድ ልናደርግ የምንችለው ካቴጎሪካል ለሆኑ ቫሪያብሎች ናቸው። ኮንቲኒየስ ለሆኑ ዳታዎች ቫሊዩስ መስጠት አያስፈልግም ማለት ነው። ስለዚህ ለምሳሌ አሲዮም ጀንደር ስትሪንግ ላድርገውና ስትሪንግ አደረግኩት ጀንደርን ባይ ዲፎልት ዴሲማል ፕሌሱ 0 ነው የሚያደርገው። ይህን ኤዲት ማድረግ አልችልም ስትሪንግ ካደረግኩት። ስለዚህ ቫሊዩስ የሚለውን ትገቡና ለምሳሌ አንድ ማድረግ የፈለግኩት ፎር ሜል ሊሆን ይችላል። ሜል 1 is for male and 2 is for female። ሁለትን ደግሞ for female ሊሆን ይችላል። ስለዚህ አድ አድርኩት። ሰው እዚህ ጋር አሁን ምን አደረግኩ? ኮድ አደረግኩት ማለት ነው። because string variables ስለሆነ ይሄ string variables ስለሆነ ይህንን string variables በምንድነው ካቴጎራይዝ የምታደርጉት? አንድ ወይም ደግሞ ሁለት በማለት የተለያዩ ኮዶችን በመስጠት ካቴጎሪካል ቫሪያብሎችን ቫልዩ ማድረግ ትችላላችሁ ወይም ደግሞ ሌብል ማድረግ ትችላላችሁ ማለት ነው። ኦኬ ስለዚህ ኦኬ አልኩት። ስለዚህ አሁን ዳታ ቪው ላይ አንድ ወይም ደግሞ ሁለት፣ ለምሳሌ ሁለት የሚሆን ከሆነ ሁለት የሚለው ምንድነው የሚያሳየኝ ማለት ነው። ሁለት ማለት ሁለት ያልኩት ፊሜል ነው። ዋን ደግሞ ምንድነው ማለት ነው? ሜል ነው ማለት ነው። ዋን ፎር ሜል ማለት ነው። ኦኬ and then ሶስተኛ ላይ ከቫልዩስ በኋላ የምታገኙት ሰባተኛ ላይ የምታገኙት ቫልዩ ምንድነው? ሚሲንግ ነው። ሚሲንግ ማለት በጣም እዚህ ጋር በጥንቃቄ ማድረግ አለብኝ። ሚሲንግ ማለት ዳታ አናሊሲስ ውስጥ እንዳይገባ የምፈልገው ዳታ ነው። ለምሳሌ የወንዶችና የሴቶችን ዳታ ሰብስበን የወንዶች ዳታ አናሊሲስ ውስጥ እንዳይገባ ከፈለግኩኝ፣ ስለዚህ የወንዶችን ኮድ ያደረግኩት ለምሳሌ በአንድ ከሆነ አንድን ሚሲንግ ውስጥ ማስገባት እችላለሁ ማለት ነው። ስለዚህ አንድን ኤክስክሉድ ያደርግልኛል፣ የሁለትን ብቻ ወይም ደግሞ የሴቶችን ብቻ አናሊሲስ ላይ ይሰራልኛል ማለት ነው። ስለዚህ ሚሲንግ ማለት ዳታ አናሊሲስ ውስጥ እንዳይገባ የፈለግኩት። ለምሳሌ አንድ ሪሰርቸር የህፃናትን የአዋቂዎችን ዳታ ሊሰበስብ ይችላል። የህፃናቶችን ኤክስክሉድ ማድረግ ከሆነ ወይም ደግሞ ሚሲንግ አይተም ውስጥ ማስገባ ከሆነ ስለዚህ ማን ብቻ ይሰራል ማለት ነው? የአዋቂዎችን ብቻ ዳታ አናሊሲስ ውስጥ ይሰራልኛል ማለት ነው። ኦኬ ይህን ጥንቃቄ ማድረግ አለብን። ስለዚህ ሚሲንግ የሚለውን ክሊክ እናደርጋለን። በቀኝ በኩል ያለውን ሶስት ነገሮችን እናገኛለን። ኖ ሚሲንግ ቫሊዩስ፣ ዲስክሪት ሚሲንግ ቫሊዩስ እና ሬንጅ ኦፍ ሚሲንግ ቫሊዩስ። እዚህ ጋር ምንድነው ፎር ስትሪንግ ቫሪያብልስ ሁለቱን ብቻ ነው ማየት የምንችለው። ምንና ምን ነው? ፎር ስትሪንግ ቫሪያብልስ ሁለቱን ነገሮች ብቻ ነው ማየት የምንችለው። ይሄም ፓሲቭ ነው። ለምን? ኒውሜሪክ ስላልሆነ ማለት ነው። ኦኬ ስለዚህ ብዙ ጊዜ ምንድነው የምናደርገው? ኖ ሚሲንግ ቫሊዩስ ነው የምናደርገው። የተወሰነውን ግሩፕ ኦፍ ዴታ ብቻ ማየት ከፈለግን የማንፈልገውን ፓርት እዚህ ጋር ሚሲንግ አይተም ውስጥ ማስገባት አለብን ማለት ነው። ሰው ኖ ሚሲንግ አይተም ማለት ትችላላችሁ፣ ወይም ደግሞ ዲስክሪት ሚሲንግ አይተምስ ላይክ ለብቻ። ለምሳሌ ሎክ አሁን ለምሳሌ ሶስት ካልኩት ምንድን ነው ማለት ነው? ኦኬ ካልኩት አናሊሲስ ውስጥ ሶስት የሆኑትን ዳታዎችን ብቻ ይመርጥና ከአናሊሲስ ውስጥ እንዲወጡ ያደርጋል። ወይም ደግሞ አናሊሲስ ውስጥ እነዚህ በሶስት የተሞሉ ዳታዎችን ማግኘት አልችልም ማለት ነው። ከሶስት ውጭ ያሉትን ዳታዎችን ምን ማድረግ እንችላለን ማለት ነው? ዳታችን አናሊሲስ ውስጥ ማግኘት እንችላለን ማለት ነው። ለምሳሌ እንስራ። እዚህ ውስጥ ሶስትን ምን አደረግኩት? ኤክስክሉድ አደረግኩት። ሚሲንግ አይተም ውስጥ ነው ያስገባሁት። አሁን ዳታችን ለምሳሌ እዚህ ጋር የተሞላው ዳታ አንድ አልኩት፣ ዴን ሁለት፣ ዋን፣ ሄር አገን ዋን። ስለዚህ እዚህ ጋር ለምሳሌ 3 አልኩት። ሎክ አሁን አናሊሲስ ልሰራ ነው። ስለዚህ አናላይዝ አልኩና እዚህ ጋር ዲስክሪፕቲቭ ስታቲስቲክስ ፍሪኩዌንሲስ ላድርገው። ጀንደርን ልውሰድና ላሳያችሁ ይሄ ልዩነቱ ምን እንደሆነ ማለት ነው። ቀደም 3ን ምን ብየዋለሁ? 3ን ሚሲንግ አይተም ውስጥ አስገብቸዋለሁ። ስለዚህ ሚሲንግ ውስጥ 3ን ብቻ ይመርጥና ሚሲንግ አይተም ውስጥ ነው ቢኮዝ ኤክስክሉድ አድርግልኝ ብየዋለሁ። ስለዚህ ይሄ 3 ምንድን ነው ማለት ነው? ሚሲንግ አይተም ውስጥ ነው። ስለዚህ አንድ ዳታ አለ በ3 ሪፕሬዘንት የተደረገ አንድ ዳታ አለ። ሌሎችን ግን በሌሎች ቁጥሮች ሪፕሬዘንት ያደረጉትን አናሊሲስ ውስጥ አገኘዋለሁ ማለት ነው። ስለዚህ አጠቃላይ 5 ናቸው። 4ቱ አናሊሲስ ውስጥ ገብተዋል። አንዱ ግን ከዚህ ከአናሊሲስ ውጭ ነው ማለት ነው። ስለዚህ ይሄን ነው የሚያሳየን ማለት ነው። አውትፑት ዊንዶው ላይ ሄደን የምናየው ይሄንን ልዩነት ነው ማለት ነው። ኦኬ ስለዚህ ሚሲንግ አይተም ቫሪያብል ላይ ሚሲንግ የምናደርገው ዳታችን ውስጥ እንዳይገባ የምንፈልገውን። ፎር ኒውሜሪክ ቫሪያብልስ ለምሳሌ ኤጅ አሲዩም ኒውሜሪክ ቫሪያብልስ ሶስቱንም አክቲቭ ናቸው እዚህ ጋር።
ኖ ሚሲንግ ቫሊዩስ፣ ዲስክሪት ሚሲንግ ቫሊዩስ እና ሬንጅ ማለት ነው። ለምሳሌ ሬንጅ የሚለው ምንድን ነው የሚያሳየን? ሬንጅ ማለት እድሜያቸው ለምሳሌ ከ1 ዓመት እስከ 19 ዓመት ድረስ ያሉትን ኤክስክሉድ ማድረግ ከፈለጉ ከዳታ አናሊሲስ ውስጥ። ስለዚህ the lowest value 1 the highest value ደግሞ 19 ያደረኩት ሰው ይሄንን ዳታ ኤክስክሉድ ካደረኩ ሙሉ በሙሉ ከ1 እስከ 19 ያሉትን ዳታ አናሊሲስ ውስጥ እንዳይገቡ ያደርጋል። ዳታ አናሊሲስ ውስጥ የሚገባው ከነዚህ ውጭ ያለውን ዳታ ከሰበሰብኩት ውስጥ ከ1 እስከ 19 ውጭ ያሉትን ብቻ ነው ዳታ አናሊሲስ ውስጥ እንዲገባ የሚያደርገው ማለት ነው። ስለዚህ ይህን በጥንቃቄ መምረጥ አለብን። ብዙ ጊዜ ምንድን ነው የምንለው? ኖ ሚሲንግ አይተም ነው የምንለው። ስለዚህ ዳታችን ሙሉ በሙሉ አናሊሲስ ውስጥ እንዲገባ ከፈለግን ምንድን ነው የምንለው ማለት ነው? ኖ ሚሲንግ ቫሊዩስ ነው የምንለው። ኖ ሚሲንግ ቫሊዩስ ነው የምንለው ማለት ነው። ኦኬ አንድ ከዚህ በኋላ የምናገኘው ኮለመን ነው። ኮለመን ማለት ይሄ ቫሪያብል የሚያስፈልገው ቶታል ናምበር ኦፍ ኮለመንስ ነው። ኦኬ ዳታ ቪው ላይ የሚያስፈልገው ናምበር ኦፍ ኮለመንስ ነው። ባይ ዲፎልት 8 ነው። ይሄንን ዝም ብለን ይሄን መጠቀም እንችላለን። በዲፎልቱን ሳፊሽንት ስለሆነ ይሄን መታው እንችላለን ማለት ነው። ሌላው አላይን ነው። ይሄ ቦታ ነው። ለምሳሌ የስትሪንግ ቫሪያብልስ ስትሪንግ ቫሪያብልስ ለስትሪንግ ቫሪያብልስ የምታገኙት ሌፍት ነው። ፎር ኒውሜሪክ ቫሪያብልስ ደግሞ ምንድነው? ራይት ነው ማለት ነው። ይሄ ባይ ዲፎልት የምናገኘው ነው፣ ግን ደግሞ እንደ ፍላጎታችን ማስተካከል እንችላለን። ከፈለገን ሌፍት ማድረግ እንችላለን፣ ራይት ማድረግ እንችላለን፣ ኦር ሴንተር ማድረግ እንችላለን። ለምሳሌ ምንድነው ይሄ ልዩነት የምታዩት? ለምሳሌ ዳታ ቪው ላይ እንሄድ። ኤጅ ለምሳሌ 20 ብናደርግ 45 54 ሰው የት ጋር ነው የምናገኘው? በራይት ነው፣ በቀኝ በኩል ነው አላይን የሆኑት። እዚህ ጋር ስትሪንግ ቫሪያብልስ ስለሆኑ በምንድን ነው ማለት ነው? ፎር ስትሪንግ ቫሪያብልስ ይሄ ምንድን ነው? ሌፍት ነው። ኦኬ ፎር ኒውሜሪክ ቫሪያብልስ ራይት ማለት ነው። በራይት ሳይድ ወይም ደግሞ በቀኝ ሳይድ ነው የምናገኘው ማለት ነው። ስለዚህ ይሄ አላይመንት የሚያሳየው ይሄን ነው ማለት ነው። ኦኬ ሴንተር ሊሆን ይችላል፣ ራይት ሊሆን ይችላል፣ ወይም ደግሞ ሌፍት ማለት ነው። አስፐር አወር ፕሪፈረንስ ማለት ነው። ወይም ደግሞ ባይ ዲፎልት የሚመጣውን ነገር መጠቀም መተው እንችላለን። ሌላው በጣም ወሳኝ ነገር ሜዥር ነው። ይሄ በስታቲስቲክስ 4 ሜዥርመንት ስኬልስ ነው ያሉት። የመጀመሪያው አንድ ሊስት ዋን የሚባለው ኖሚናል ነው። ከዛ በኋላ ኦርዲናል፣ ከዛ ኢንተርቫል እና የመጨረሻው ደግሞ ሬሽዮ ስኬል ማለት ነው። ኦፍኮርስ እዚህ ጋር 3 ነገሮችን ነው የምናየው። ፎር ስትሪንግ ቫሪያብልስ ምንድነው ሊሆን የሚችለው? አይዘር ኖሚናል ኦር ኦርዲናል ነው ሊሆን የሚችለው። ስኬል ሊሆን አይችልም፣ ወይም ደግሞ ኢንተርቫል ወይም ደግሞ ሬሽዮ ስኬል ሊሆን አይችልም ማለት ነው። ስትሪንግ ቫሪያብልስ ግን ኦርደር ማድረግ እንችላለን፣ ወይም ደግሞ ኖሚናል መስጠት እንችላለን። ካቴጎሪካል ቫሪያብሎች ሊሆኑ ስለሚችሉ ማለት ነው። for numeric variables the measure is scale. ኳንቲቲቭ ከሆኑ for numeric variables ምን ማድረግ እንችላለን ማለት ነው? the measure is scale ማለት ነው። ብዙ ጊዜ ኢንተርቫል እና ሬሽዮ ስኬል ሴት ውስጥ ነው የሚካተቱት። ስኬል የሚለው ነው የሚካተት ውስጥ ማለት ነው። ስለዚህ ስኬል የሚለው ሁለቱንም ይይዝልናል፣ ኢንተርቫል እና ሬሽዮ ስኬልን ማለት ነው። ሌላው ኢንፑት ነው። ኢንፑት ማለት የቫሪያብሉ ፋንክሽን ነው የሚያሳየው። ዋትስ ዘ ሮል ኦፍ ዘ ቫሪያብል። ለምሳሌ ዲፔንደንት ቫሪያብል ሊሆን ይችላል፣ ኢንዲፔንደንት ቫሪያብል ሊሆን ይችላል፣ ኦር ነን ሊሆን ይችላል፣ ኦር ደግሞ ቦዝ ሊሆን ይችላል። ስለዚህ ዋት ኢዝ ዘ ሮል ኦፍ ዘ ቫሪያብል ኦር ዋት ዘ ፈንክሽን ኦፍ ዘ ቫሪያብል። ኢንፑት ብዙ ጊዜ የምንጠቀማቸው ቫሪያብሎች አዛን ኢንፑት ነው። ነገር ግን ታርጌት ሊሆን ይችላል። ኢንፑት የሚባለው ኢንፑት የምናደርገው ቫሪያብላችን ለምሳሌ ፎር ፕሪዲክተርስ ሊሆን ይችላል፣ ወይም ደግሞ ፎር ኢንዲፔንደንት ቫሪያብልስ ማለት ነው። ታርጌት ፎር ዲፔንደንት ቫሪያብልስ ነው። ቦዝ ሁለቱም ባህሪ የሚኖራቸው ከሆነ ተወሰነ የሆነ ጊዜ እንደ ኢንዲፔንደንት ቫሪያብል፣ ሌላ ጊዜ ደግሞ እንደ ኢንዲፔንደንት ቫሪያብል የምንጠቀማቸው ከሆነ ነገር ግን እዚህ ጋር እንደ አዘን ኢንፑት መጠቀም እንችላለን ማለት ነው። ጀንደር ኢንፑት ነው። አጌን ኤጅም አዘን ኢንፑት ነው የምንጠቀም ማለት ነው። ስለዚህ የመጀመሪያው አንድ ሪሰርቸር ኤስፔሲስ ላይ መጀመሪያ መስራት ያለበት እነዚህ ነገሮችን ነው መስራት ያለበት ማለት ነው። ሌላው ምን ማድረግ እንችላለን? ይህንን ቫሪያብል ኮፒ አድርገን መርጠን እንደዚህ ሁለቱንም ሊሆን ይችላል፣ ኦር አንድ ሊሆን ይችላል። ራይት ክሊክ እናደርግና ኮፒ ብለን ምን ማድረግ እንችላለን? ምንፈልገው ቦታ ላይ ፔስት ማድረግ እንችላለን። ፔስት አደረግኩት። ኦር ብዙ ቦታ ላይ ኮፒ ፔስት ማድረግ ከፈለኩኝ እነዚህን ቦታዎች መርጥና ፔስት ማድረግ። እዚጋ ምንድን ነው ቫሪያብሎችን መድገም አንችልም። ለአንድ ቫሪያብል አንድ ስም ብቻ ነው የሚያስፈልገው። ነገር ግን ሌሎቹን በተመሳይ ለምሳሌ የመጀመሪያው ስኬል ከሆነ ሌሎችንም ስኬል ነው የሚያደርግልኝ። ኮፒ ያደረግኩትን ስኬል ራይት ከሆነ ሌሎችንም ራይት ነው የሚያደርግልኝ አላይመንቱ ማለት ነው። ኦኬ ቫሊዩስ ነን ከሆነ ኮፒ ያደረግኩትና ፔስት ያደረግኩትም ነን ነው የሚሆነው።
and the same is true here ሌብል ወይም ደግሞ description of variables በተመሳይ እንደሚሆነው። ስለዚህ ምንድነው የምታደርጉት? ኮፒ ካደረጋችሁ በኋላ የቫሪያብሉን ስም እዚህ ጋር መቀየር ትችላላችሁ። አስዩም ለምሳሌ ኢንካም ሊሆን ይችላል። ሶስተኛ ቫሪያብል ኢንካም ብለን እንጽፋለን። the type of the variable for income is numeric ማለት ነው። again decimal income 2 ሊሆን ይችላል። የመጀመሪያውን 0 እናደርጋለን። ሌብል ላይ income of respondents ብለን መጻፍ እንችላለን። ስለዚህ ይሄም ስኬል ነው የሚለው ሌብል ማድረግ ቫልዩ ማድረግ ኮድ ማድረግ አያስፈልግም ቢኮዝ ካቴጎሪካል ቫሪያብል ስላልሆነ ማለት ነው። ስለዚህ ሌሎችንም ቫሪያብሎችን በዚህ መንገድ ስማቸውን ማስተካከል እንችላለን ማለት ነው። ግን ኮፒ አድርገን ፔስት ማድረግ እንችላለን። ሌላው ኤዲት ማድረግ እንችላለን። በማንኛውም ጊዜ እነዚህን እየከፈትን ኤዲት ማድረግ እንችላለን። አጌን ዲሌት ማድረግ እንችላለን። እንዴት ነው ዲሌት ማድረግ የምንችለው? እነዚህ ከመረጥኩኝ በኋላ ራይት ክሊክ እናደርጋለን። ክሊር ነው የምትሉት። ክሊር ካደረጋችሁት ሙሉ በሙሉ ዲሌት ማድረግ እንችላለን ማለት ነው። ኦኬ ዴሲማሉን በፈለግነው ጊዜ መቀየር እንችላለን። and also description of variables አሁንም ኤዲት ማድረግ እንችላለን ማለት ነው። አሁን ደግሞ ማሳያችሁ እንዴት ከወርድ ወይም ደግሞ ከኤክሴል ዳታዎችን ወደ ኤስፔስስ መውሰድ እንደምንችል ነው ማሳያችሁ። የተለያዩ መንገዶች ናቸው ያሉት። በዚህ ስልጠናችን ላይ 3 ዋና ዋና ነገሮችን አሳያችኋለሁ። የመጀመሪያው እዚህ ጋር ዳታ ቪው ላይ ስንሄድ ምንድነው ልዩነቱ ከቫሪያብል ቪው? እዚህ ጋር ኮለመን ላይ ነው የምታዩት። የመጀመሪያ ጀንደር ለምሳሌ መሙላት የምንችለው እዚህ ጋር መጀመሪያ ላይ የምታገኙት የመጀመሪያው ሰው ጀንደር ነው። ሁለተኛ ላይ የምታገኙት የሁለተኛ ሪስፖንዳንት ጀንደር ነው ማለት ነው። ሶስተኛ ላይ ደግሞ ሶስተኛ ላይ የሪስፖንዳንት ጀንደር ነው ማለት ነው። ስለዚህ ኮለመን ላይ ነው የምታገኙት። ቫሪያብል ላይ ስትሄዱ ደግሞ ሮው ነው። እሺ ሮው ላይ ነው የምታገኟቸው ማለት ነው። ስለዚህ ሮው ነው የምንሰራው ቫሪያብል ላይ። ለምሳሌ name of the first variable, type of the first variable, width of the first variable እያለን ሮው ነው እናይ ማለት ነው። ዳታ ቪው ላይ ደግሞ gender of the first respondent, gender of the second respondent, gender of the third respondent እያለን ኮለመን ላይ ነው ምንሞላው ማለት ነው። ኦኬ ይሄንን ክሊር እናድርግና አሁን ዳታዎችን ከወርድ ወይም ደግሞ ከኤክሴል እንዴት ማምጣት እንደምንችል አሳያችኋለሁ። የመጀመሪያው መንገድ ዳታችን በጣም ስሞል ከሆነ ትንሽ ከሆነ ከተወሰኑ ሰዎች የሰበሰብነው ዳታ ከሆነ ቀጥታ ዳታውን በኤስፔስሳችን ላይ መሙላት እንችላለን። ማኑዋል ኢንትሪ ሜተድ የሚባለው ማለት ነው። ለምሳሌ የመጀመሪያው ሰው ወንድ ከሆነ ሜል ብለን መጻፍ እንችላለን። ሁለተኛው ሰው ፊሜል ከሆነ ፊሜል ብለን መጻፍ እንችላለን። አሁንም ቴክስት ዳታዎች ናቸው። ፊሜል ብለን መጻፍ እንችላለን። ስለዚህ አሁን እያደረግኩት ያለሁት ምንድነው? ማኑዋሊ ዳታዎችን ያስገባው ነው ማለት ነው። ይሄ አንደኛው መንገድ ነው። ኤጅ የመጀመሪያው ሰው ለምሳሌ 34 ዓመት ከሆነ 34 ብለን መጻፍ እንችላለን ኒውሜሪክ ስለሆነ። ሁለተኛው 50 ከሆነ 50 ብለን መጻፍ እንችላለን። ሶስተኛው 52 ከሆነ 52 ብለን መጻፍ እንችላለን። ስለዚህ ዳታዎችን ማኑዋሊ በዚህ መንገድ ማስገባት እንችላለን ማለት ነው። ኦኬ ማኑዋሊ የሁለተኛው ኤጅ ነው። የመጀመሪያው ደግሞ ጀንደር። ሶስተኛው ኢንካም ለምሳሌ 15000 ብር ከሆነ 15000፣ 30 ወይም 40000 ብር ከሆነ 40000 እያለን የሬስፖንዳንትስ ኢንካም የመንዝሊ ኢንካም በዚህ መንገድ መሙላት እንችላለን። እዚህ ጋር ዴሲማል ፕሌስ አለው። ኢንካም ስለሆነ 0.00 የሚለው ይኖራል ማለት ነው። ቢኮዝ ዴሲማል ፕሌሱን ዳታ ቪው ላይ የሚኖረውን ዴሲማል ፕሌስ የወሰንኩት ቫሪያብል ቪው ላይ እዚህ ጋር ዴሲማል ፕሌሱን ስንት ብለነዋል ማለት ነው? 2 ስላልነው ነው ማለት ነው። ኦኬ ስለዚህ አሁን ሁለተኛው መንገድ ደግሞ ከወርድ ወይም ደግሞ ከኤክሴል ዳታዎችን እንዴት ማምጣት እንችላለን? እሺ ስለዚህ የመጀመሪያው ስራ ኤክሴላችን ላይ ያለውን ዳታ እንከፍትና የምንፈልገውን ዳታ እንመርጣለን። ለምሳሌ እኔ የፈለግኩት ዳታ መረጥኩኝ። ክሊክ አድርገን ቀጥታ ኮፒ ማድረግ እንችላለን። ኮፒ ካደረግኩ በኋላ ኤስፔስስ ላይ እንሄድና ዳታ ቪው እናበራለን። በፈለግኩት ቦታ ላይ ራይት ክሊክ አድርገን ምን ማድረግ ማለት ነው? ፔስት ማድረግ እንችላለን ማለት ነው። ስለዚህ ዳታዎችን ምን አደረገን? ከኤክሴል ኮፒ አድርገን እዚህ ጋር ፔስት አደረገን ማለት ነው። ናምበር ኦፍ ዴሲማል ፕሌስ ወደ ቫሪያብል ቪው ሄደን ማስተካከል እንችላለን። እዚህ 2 የነበረውን ለምሳሌ 0 ማድረግ ትችላላችሁ። ኦር 0 የሚለውን ኮፒ አድርጋችሁ ሌሎች ቦታዎች ላይ ፔስት ማድረግ ትችላላችሁ ማለት ነው። አጌን ዩ ካን ራይት ዘ ፉል ዲስክሪፕሽን ኦፍ ኦል ቫሪያብልስ። እዚህ ጋር የሁሉም የቫሪያብሎቻቸውን ዲስክሪፕሽን በሙሉ መጻፍ ትችላላችሁ ማለት ነው። ኦኬ የመጀመሪያው ስራ ይሄ ነው። አንድሬዱ በተመሳይ ላይክ ኦፊስ ላይ እንደምናገኘው ወርድ ላይ ወይም ደግሞ ኤክሴል ላይ እንደምታገኙት መጠቀም ትችላላችሁ። ስለዚህ አሁንም እንደገና ደግሞ ከወርድ ላይ ሄደን ዳታዎችን እንዴት ኮፒ አድርገን ማምጣት እንችላለን? መጀመሪያ ወርድ ላይ ያለን ፋይል ግን በቴብል ፎርማት መሆኑን ማረጋገጥ አለብን።
ቴብል ፎርማት ካልሆነ ኮፒ አድርገን መውሰድ አንችልም። ስለዚህ እዚህ ጋር የምታዩት በቴብል ነው ያለው። ስለዚህ መረጥኩት የምፈልገውን ዳታ ኮፒ ያደረግኩኝ ዜን እንደገና SPSS ላይ ሄዳለሁ። ዳታ ቪውን ካበራው በኋላ ራይት ክሊክ አድርገን ፔስት ማድረግ እንችላለን ማለት ነው። ኦኬ ራይት ክሊክ አድርገን ዳታችን ፔስት እናደርጋለን። ዳታውን ከወርድ ኮፒ አድርገን SPSS ላይ ፔስት ማድረግ እንችላለን ማለት ነው። third option ሶስተኛ ላይ የምናየው ደግሞ እንዴት ኢምፖርት ማድረግ እንችላለን ከኤክሴል ወይም ደግሞ CSV ፋይል ላይ ዳታዎችን እንዴት ኢምፖርት ማድረግ እንችላለን ወደ SPSS ማለት ነው። እሱን አሳያችኋለሁ። ምንድነው የምታደርጉት? ፋይል ክሊክ ታደርጋላችሁ። ከዛ በኋላ ምንድነው የምትሉት? ኦፕን ነው የምትሉት። ፋይል ኦፕን። ከዛ በኋላ ምንድነው የምንለው? ዴታ ማለት ነው። ፋይል ኦፕን ኤንድ ዴታ። ስለዚህ ይሄ ለምንድነው የሚጠቅመን? ዳታውን ኢምፖርት ለማድረግ። ስለዚህ ዴታ የሚለውን ክሊክ አደረግኩ። የት ጋር ነው ያለው ፋይል? ፋይሉ ለምሳሌ እኔ ያስቀመጥኩት ፋይል ዴስክቶፕ ላይ ነው ያለው። እሱን መምረጥ ይጠበቅብኛል። ለምሳሌ ሌላ ቦታ ላይ ኤክሴል ላይ ከሆነ ወይም ደግሞ ሌሎች ቦታዎች ላይ ከሆነ እሱን መጀመሪያ መምረጥ አለባችሁ። ሁለተኛ ላይ ፋይል ኔሙን በትክክል የምታውቁት ከሆነ በደንብ የምታውቁት ከሆነ just you can write the file name of the data ማለት ነው። ፋይል ኔሙን በትክክል መጻፍ ትችላላችሁ። ሶስተኛ ላይ የምታደርጉት ዳታ ታይፑ ምንድነው ነው? ኤክሴል ነው ወይም ደግሞ SPSS ፋይል ነው ወይም ደግሞ CSV ፋይል ነው የሚለውን ማረጋገጥ አለብን ማለት ነው። ስለዚህ አሁን እንዴት ኢምፖርት ማድረግ እንደምንችል ላሳያችሁ፣ ከኤክሴል እንዴት ኢምፖርት ማድረግ እንደምንችል። ስለዚህ እኔ ያስቀመጥኩት ዳታ ዴስክቶፕ ላይ ነው ያለው። የዳታው ደግሞ ምን ላይ ነው ያለ? ምንድነው ታይፑ? ኤክሴል ነው። ስለዚህ ኤክሴል የሚለውን እመርጣለሁ። ስለዚህ ዴስክቶፕ ላይ ያለው የኤክሴል ዳታ እዚህ ጋር ያስመርጠኛል። ስለዚህ በትክክል ይሄንን ፋይል ሴሌክት አድርጋለሁ ማለት ነው። ይሄንን ሴሌክት ካደረግኩ በኋላ ይሄን ክሊክ ማድረግ እንችላለን። ታይፑ ኤክሴል ስለሆነ ከመረጣችሁ በኋላ ምንድነው የምትሉት? እዚህ ጋር ኦፕን ማድረግ ማለት ነው። ከዛ በኋላ መጨረሻ ላይ ኦኬ ማለት። ስለዚህ ቀጥታ ከኤክሴል ዳታዎችን ምንም ኮፒም ሳናደርግ ምንም ሳናደርግ ሙሉ በሙሉ ዳይሬክትሊ ምን ማድረግ እንችላለን? ኮፒ አድርገን ወይም ደግሞ ኢምፖርት ማድረግና መጠቀም እንችላለን ማለት ነው። አሁን የምታዩት ዳታ ኢምፖርት ያደረግኩት ነው። እስኪ ይሄ ዳታ ቫሪያብል ቪው ላይ እና ዳታ ቪው ላይ ምን አይነት ልዩነት እንዳለው እኔ ቫሪያብል ላይ መጨረሻ ላይ የምታዩት ለምሳሌ 36 ላይ የምታዩት እዚህ ጋር ናምበር ኦፍ ቫሪያብልስ ናቸው። ናምበር ኦፍ ቫሪያብልስ ናቸው። ናምበር ኦፍ ቫሪያብልስ ስንት ነው ማለት ነው? ቶታሊ 36 ቫሪያብሎች እንዳሉኝ ነው እዚህ ጋር የሚያሳየው ናምበር ኦፍ ቫሪያብልስ ማለት ነው። ስለዚህ ቫሪያብል ላይ መጨረሻ ላይ የምታዩት የቫሪያብሎችን ቁጥር ነው። ወይም ደግሞ ሪሰርች ከሆነ ዳታ የሰበሰባችሁበት ኩዌሽነር ብዛት ነው የሚያሳያችሁ ማለት ነው። ጉድ። ዳታ ቪው ላይ ደግሞ እንሂድ። ዳታ ቪው ላይ መጨረሻ ላይ የምታገኙት ቁጥር ምንድን ነው የሚያሳየን? ኦኬ እዚህ ጋር ለምሳሌ ስንት ቁጥር ነው የምናየው? 344 the number of respondents ነው የሚያሳየን ማለት ነው። ኦኬ ወይም ደግሞ ፓርቲሲፓንትስ ነው የሚያሳየን። ስለዚህ ስንት ተሳታፊዎች ናቸው ያሉት? ወይም ደግሞ ይሄ ዳታ ከስንት ሰዎች ነው የተሰበሰበው ማለት ነው? ከ334 ሰዎች የተሰበሰበ መሆኑን ነው የሚያሳየኝ ማለት ነው። ኦኬ ስለዚህ በዚህ ስልጠናችን ላይ አጠቃላይ መጀመሪያውን የSPSS ሶፍትዌር ምዕራፍ ነው ያየን ማለት ነው። ማንም ሰው SPSS መጠቀም የሚፈልግ ከሆነ መጀመሪያ እነዚህ ነገሮችን ነው ማድረግ ያለበት ማለት ነው። በቀጣይ ደግሞ እንዴት ዲስክሪፕቲቭ ስታቲስቲክስ መስራት እንችላለን ወይም ደግሞ ይሄን ዳታዎችን ካስገባን በኋላ እንዴት ዲስክሪፕቲቭ ስታቲስቲክስ መስራት እንችላለን የሚለውን አሳያችኋለሁ ማለት ነው። የዚህ ስቴፕ ምንድነው? ዲስክሪፕቲቭ ስታቲስቲክስ የተለያዩ መንገዶች አሉት። ፍሪኩዌንሲ ሊሆን ይችላል፣ ዲስክሪፕቲቭ ሊሆን ይችላል፣ ወይም ደግሞ ክሮስ ታብ ኤክስፕሎር። እነዚህ ነገሮችን በሁለተኛው የስልጠናችን ክፍል አሳያችኋለሁ ማለት ነው። ስለዚህ ሁሉንም የስልጠናችን ክፍል እንድትከታተሉ እንዲሁም ደግሞ ለምታውቋቸው ጓደኞቻችሁ ሼር እንድታደርጉና ቪዲዮውንም ሰብስክራይብ እንድታደርጉ አሳስባለሁ። እጅግ በጣም አመሰግናለሁ። ታንክ ዩ ሶ ማች